ሰላም ጤና ይስጥልኝ ውድና የተከበራችሁ የሪች ዩቲዩብ ፋሚሊ እንደምን አላችሁ? ደህና ናችሁ? ሰላማችሁ ብዝት ይበልልኝ በያላችሁበት። እዚህ ቻናል ላይ ቪዲዮ አፕሎድ ካደረግን ረጅም ጊዜ ቆይት ብለናል ማለት ነው። ዛሬ ብቅ ብለናል ቅዱስ ሚካኤልን አስመልክቶ። እንግዲህ የቅዱስ ሚካኤል በዓልን ድፎ ዳቦ ደፍተን ሻማ እንደዚህ ለኩሰን ቡናማ አፍልተን አክብረናል ማለት ነው። እንኳን አደረሳችሁ። የቅዱስ ሚካኤል ጥበቃው፣ ረድኤቱ፣ በረከቱ፣ ምልጃው ከሁላችን ጋር ይሁን። ውድ ቤተሰብ እንኳን አደረሳችሁ ብያለሁ። እንግዲህ ድፎ ዳቦ በጣም የሚያምር በጣም የሚጣፍጥ ተበልቶ የማይጠገብ የእናቶች ድፎ ዳቦ፣ እናቶች የሚጋግሩትን የሚመስል ድፎ ዳቦን የጋገርኩት። ይህንንም ወደ እናንተ ላጋራችሁ መጥቻለሁ። ድፎ ዳቦውን ለመጋገር የተጠቀምኩት በዋነኛነት ያው የነጭ ዱቄት የፍርኖ ዱቄት የተጣራ የተነፋ ነው እና ጥቁር አዝሙድ አድርጌያለሁ። አብሻ አድርጌበታለሁ። ድንብላል ዱቄቱን አድርጌያለሁ። ከዛም ትንሽዬ ፔከን ፓውደር አደረኩበት። ለብቻ እርሾ በጥብጬ ኩፍ ሲልልኝ እዚህ ጋር ከሊጡ ጋር አቀላቀልኩኝ። እንዲሁም ደግሞ አሁን ጠብ ያደረኩት ትንሽዬ ስኳር በጥብጬ በሙቅ ውሃ ስኳሩን በሙቅ ውሃ በጥብጬ አደረኩበት ማለት ነው። እናም እንግዲህ ጨው አድርጌበታለሁ። ከዛ እንደዚህ እንደምታዩት ላቦካው እንግዲህ ሚክስ እያደረኩኝ ነው። ውድ ቤተሰብ ያው ድፎ ዳቦ ስንጋግር በዋነኛነት ግብአቶችን አስተካክለን ካደረግን በኋላ በደንብ አድርጋችሁ እሹኝ ይላል። መታሸት ይፈልጋል። ልስልስ ያለ ዳቦ እንዲሆንልን የሆነ ልስልስ ብሎ የሚያምር ዳቦ እንዲሆንልን የግድ ሊታሽ ይገባል ማለት ነው ውድ ቤተሰብ። እናም እንግዲህ ትንሽዬ ደግሞ ዘይት እዚህ ጋር አዘጋጀሁኝ። እሱንም አደረኩበት። በጣም የሚያምር አሪፍ ዳቦ ለመጋገር እንግዲህ ጉድ እያልኩኝ ይገኛለሁ ማለት ነው። እንደዚህ አድርጌ ያሸሁት እገኛለሁ። በጣም አሪፍና የሚጣፍጥ ሲያዩትም የሚያምር ሲበሉትም የሚጣፍጥ ዳቦ ነው የጋገርኩት ማለት ነው። እንግዲህ ማየት ማመን ባትበሉትም በአይናችን የሚጣፍጥ ነገር በአይናችን እንዲሁ አይተን ልንረዳም እንችላለን ማለት ነው። ውድ ቤተሰብ ቪዲዮውን እስከ መጨረሻ ተከታተሉ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉ አዳዲሶችም ማለት ነው። በደንብ አድርጌ ከካሜራ ጀርባ ካቦካሁት በኋላ እንግዲህ እንደዚህ ዳርና ዳሩ ላይ እንግዲህ ዱቄት ምናምን ያለበትን ጽድት ያደረኩኝና ያው ባለሙያ ሰዎች እንግዲህ ምግብ ሲሰሩ ያው በዙሪያቸው ያለውን ነገር ጽድት እያደረጉ እያጸዱ ነው የሚሰሩትና ውድ ቤተሰብ ያው ምግብ ስንሰራ ከጽዳት ይጠብቃል ማለት ነው። አይን ነው መጀመሪያ ምግብን የሚመገበውና ውድ ቤተሰብ እንግዲህ ካቦካሁት በኋላ ኩፍ ማለቱን ወደዛ አምጥቼ አላሳየኋችሁም። እንዲሁም ደግሞ እንዲህ ፓትራው ላይ የሰላጣ ቅጠል ተጠቅሜ ነበር ኦቨን ውስጥ ያደረኩት። እሱንም አላሳየኋችሁም፣ አልተመቸኝም ነበረ። እናም ግን እጅጉን በጣም የሚያምር ወርቃማ የሆነ ሲያዩት የሚያምር የእናቶች ድፎ ዳቦ እናቶቻችን የሚጋግሩት ድፎ ዳቦ የሚመስል በጣም የሚያምር ዳቦ እኔ ጋገርኩት ማለት ነው። እዩት፣ ተመልከቱት። እንግዲህ ሰላጣ ቅጠል በዋነኛነት ድፎ ዳቦ በቃ እስከፈለጋችሁበት ቀን ቢቀመጥ ልስልስ እንዳለ እንዳማረበት ሲበላም እንደጣፈጠ ነው የሚያልቀውና በኖርማል ኦቨን ውስጥ ስናደርገው የመድረቅ ባህሪ ያለው። በሰላጣ ቅጠል ግን በኮባ ፋንታ ሰላጣ ቅጠልን ተጠቅማችሁ ብትጋግሩ እጅጉን በጣም እንዳማረበት ልስልስ እንዳለ ሳይፎረፎት ምንም ሳይል በስነ ስርዓት በክብር እየተቆረሰ ተበልቶ ያልቃል ማለት ነው። እና ልዩነት አለው። በፓትራ ብቻ ዝም ብለን አስገብተን ስንጋግረው የመፈርፈር ባህሪ ያለው የመድረቅም ባህሪ ያለው። ይሄ ግን ባለበት ጸንቶ ነው የሚቀመጠው ማለት ነው። ተመልከቱት እንዴት እንደሚያምር። እኔ አውቄ እንግዲህ ገባ እንዲለው ቃ ያለ ዳቦ ለመጋገር ስለፈለኩኝ እንግዲህ ገባ ብሎታል ማለት ነው። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው።
ማየት ማመን ውድ ቤተሰብ ማለት ነው። እናም እንግዲህ ይሄን የመሰለ ቅዱስ ሚካኤል የዓመቱን ቅዱስ ሚካኤልን ታሳቢነት በማድረግ እንግዲህ በቅዱስ ሚካኤል ስም የተጋገረ ምርጥ ድፎ ዳቦ ነው። ተመልከቱት። በኮባ ቅጠል በሀገር ቤት በምጣድ ገበር ምጣድ አይደል የሚባለው፣ በዛ የተደፋ በኩበት ተጠቅመን የተደፋ ድፎ ዳቦ ነው የሚመስለው እና በጣም ነው የሚያምረው። ሲበሉትም በጣም ነው የሚጣፍጠው። እናም እንግዲህ ከኦቭን በኋላ እንደዚህ ያው ሰላጣ ቅጠሉን አንስቼለት ዳቦም አምሮበት ተውቦ ነው የበሰለውና ተመልከቱት እንዴት እንደሚያምር። ከዛ በኋላ ሻማማ በራን፣ ቡናማ ፈላን፣ ሰንደልም ለኮስን። ምሽት አካባቢ ነበርና እጣን አላጨስኩኝም። ብቻ ግን እኔና የአሰሪ ልጆች አሉ ድፎ ዳቦ በጣም ይወዳሉ። በተለይ ይሄን ውስጡን ፓርት በጣም ነው ይሄው ልጄ እንግዲህ ለመብላት አጠገቤ ቁጭ ብሎ ነበረ። ተመልከቱት። በቃ ልስልስ ያለ ሶፍት ረስት የሆነ ድፎ ዳቦን የጋገርኩት ማለት ነው። ይሄን የውስጡን ፓርት በጣም ነው የሚወዱት ልጆቹ እና እኔም ድፎ ዳቦ ስጋግር ደስ እያለኝ ነው አብረውኝ ስለሚመገቡ ማለት ነው። ውድ ቤተሰብ እንግዲህ ቅዱስ ሚካኤል በያለንበት ይጠብቀን። የቅዱስ ሚካኤል ረድኤት በረከቱ በያለንበት አይለየን እላለሁ። ቡናውንም አፍልቼ እንደዚህ ቀድቼ እንግዲህ ቅዱስ ሚካኤልን ታሳቢነት በማድረግ እንጆይ ያደረግኩኝ ማለት ነው። ውድ ቤተሰብ የዓመት ሰው ይበለን። በቀጣይ ዓመት ደግሞ ለአውደ ምሕረቱ ለደጁ ያብቃን እላለሁ። ድፎ ዳቦ እንግዲህ ይህን ይመስላል ግብአቱ ማሰራሩ ማለት ነው። ውድ ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ውድ ቤተሰብ ባይ ባይ።